ስማኝማ ከኢትዮጵያ መሪዎች ማንን ነው በጣም የምትወደው? በዚህ ሰዓት እንደዚህ አይነት ጥያቄ እንዴት መጣልሽ? ለሴት ያለኝ ፍቅር ልዩ ነው። ሴት ባየው ቁጥር አንገቴ የመዞር ገደቡን ጨርሶ ሲጢጥ እስኪል ድረስ እዞራለሁ። ነፍሱን ይማረውና አባቴ በሕይወት እያለ የወንድ ልጅ ዋነኛ ጠላቱ ስሜቱ ነው። ጦር ግንባር ሄዶ በስንት ሚሳኤል ተሸንፎ ያልወደቀ ጀግና ከወገብ በታች በተሸከመው በገዛ ሚሳኤሉ ተሸንፎ አልጋ ላይ ይወድቃል። ዓለምን ካሸነፈ ይልቅ ስሜቱን ያሸነፈ ነው ትክክለኛ ጀግና። ስሜትን ለማሸነፍ ሞክር ልጄ ይለኝ ነበር። እኔ ግን ስሜቴን ማሸነፍ ተስኖኝ ከሴት ልጅ ጭን ስር የማልጠፋ ደካማ ሰው ሆኑ። የሆነ ቀን እንደለመድኩት ሴትዬ እየገባው ከአከራዬ ጋሻ ጎስ ጋር ፊት ለፊት ተፋጠጥን። ልጅቷን ወደ ውስጥ አስገባዋትና ሰላም አሉ ጋሻ ጎስ። ዋ አንተ ቤቴ ማደሪያ ብለህ ተከራይተህ መዳሪያ አደረግኩ አይደል? ምን አይነት ሴሰኛ ሰው ነህ? ሰው አፌን ጦማ ታሳድሮ ብሎ ሲጸልይ አንተ ብልቴን ጦማ ታሳድሮ ብለህ ነው አይደል የምጸልየው? እንደዛ ሰውን ጋሻ ጎስ። ያው ሰው ከበላ ከጠጣ ያምሮ የለ በበላና በጠጣ ቁጥር የሚያምረው ከሆነ መብላትና መጠጣት አቁማ። በቃ አቁም ያልኩ ደግሞ ምግቡን ነው። ሌላ ነገር መስሎ እንደለመድከው እዚህ እንዳታስነሳብኝ። ኧረ ጋሻ ጎስ ይህን ያህልማ እንስሳ አይደለሁም እኮ ራሴን መቆጣጠር እችላለሁ። አሁን ቁጥጥሩን ተወውና ለማንኛውም ቀጣይ ወር ከቤት ንቁል ብለህ እንድትወጣ። አንተ በዚህ አያይዝ ለሚስቴም ታሰጋኛለህ። ስዲ ብለው ገላመጡኝና በቆምኩበት ጥሎኝ ሄዱ። ከጎረቤቴ ጋር ቆመን እየተጨቃጨቅን ነው። ከስራ ደግሞ መጥቼ ምንም ማረፍ አልቻልኩም እኮ። ምን ነው አይጥ አስቸገረ እንዴ? አይጥ ቢሆንማ በመርዝም መገለው ነበር። ያንተን ስሜት በምን ልግደለው? ማለትማ ማታ ከስራ ደግሞ መጥቼ ሲጥ የሚል ያንተን ያልጋ ድምፅ እያዳመጥኩ መተኛት አልቻልኩም። አረ ምን አይነት ምቀኛ ጎረቤት ነህ? መልካም ሰው ብትሆን ኖሮ አልጋ ምን ሆኖ ነው እንደዚህ አይነት ድምፅ የሚያወጣው? አረጀብህ እንዴ? ላስጠግንልህ ልቀይርልህ ብለህ ትጠይቀኝ ነበር። ጭራሽ የማስጠግነው ምን ነኝ? እንደውም ካንተ ቤት በሚወጡ አጓጉል ድምጾች የተጎዳ ጆሮዬን አንተ አስጠግንልኝ። ድንገት ውስጥ ያለችው ልጅ እዮብዬና እንጂ ርቃኔን የጥለኝ ሄድክ አለችኝ። ለማንኛውም ስራ አለብኝ አሁን ሌላ ቀን እናወራለን ብዬ ወደ ውስጥ ገባው። ከልጅቷ ጋር አንደኛ ዙር ጨርሰን ረፍት እየወሰድን ነው። ደረቴን የደባበሰች እዮብዬ ወይ ደረት እኮ የሆነ ጊዜ ገጠር ከያቴ ጋር ሲሄድ ያየሁትን ለጥ ያለ ሜዳ ነው የሚያስታውሰኝ። ለምን እንጂ መስራት አትጀምርም? ቆይ ጉች ያለው ተራራ አንቺ ጋር ለብዬ እኮ ነው የኔን ደረት ሜዳ ያደረግኩት። ወይ መልስ አታጣም አይደል በቃ አለችኝና ስማኝማ ከኢትዮጵያ መሪዎች ማንን ነው በጣም የምትወደው? በዚህ ሰዓት እንደዚህ አይነት ጥያቄ እንዴት መጣልሽ? ዝም ብለህ መልስልኝ። ማወቅ የፈለግኩት ነገር ስላለ ነው። እሺ ልጅ ኢያሱን ነው የምወደው። ጠርጥሬ ነበር አይገርምም? ለሴቶች ያለን ፍቅር ሳይ አይገስ ዩሮ አይከኒዝ ልጅ ኢያሱ። እናም ልክ ነበርኩ። ልጅ ኢያሱ ንጉሥ ብቻ ሳይሆን የሥራ ባልደረቤ ጭምር ነው ይመስለኝ። ነፍሱን በአጸደ ገነት ያሳረፈውና በእሱ የሴት ፍቅር ሰማይ ቤት ያለ ሴቶች የሚያሳልፈውን ጊዜ ሳስብ ክፉኛ ተክዛለሁ። ግን መተከዝ ሲሆን በሙያዬ በርትቼ የእሱን ሌጋሲ ነው ማስቀጠል ያለብኝ አልሁና ከተኛውበት ቦኔ ተነስቼ ወደ ሁለተኛ ዙር ትግል ገባው። ጊዜ በሄደ ቁጥር ሁሉም ነገር እያስጠላኝና የሰለቸኝ መጣ። የገዛ ብልቴ ወደ ሞት እየነዳኝ እንደሆነ ተረዳው። መፍትሄ ካላቸው ብዬ ስለ ጉዳዩ ላማከራቸው አንድ የባህል ሐኪም ጋር ሄጄ ቁጭ ብያለሁ። በቃ እንዲቆርጡልኝ ነው የምፈልገው። እንጥልህን ነው? አይ አይደለም፣ ከእንጥል ውጭ የሚቆረጥ ነገር ምን አለ ታዲያ? ብልቴን ነው እንዲቆርጡልኝ የፈለኩት። ውይ ምን ነው? የገዛ መቃብሬን የቆፈረብኝ ነው። ይሄን ያለ ረዝሞ? ይሄማ ብልት ሳይሆን ዲጂኖ ነዋ ታዲያ። ስንቶቹ መሰለ አጠረብን አስረዝምልን እያሉ በቀን 100 ጊዜ የሚመላለሱት። ተመስገን ነው ማለት ያለብህ። እንደዛ ሳይሆን በቃ መጥፌ እየሆነ ነው። ምንም ስሜቴን መቆጣጠር አልቻልኩም። ሴት ባየው ቁጥር ቦታ ሳይመርጥ ብድግ ይላል። እሱ እኮ ታዲያ ከአንጎል የሚላክለትን መልእክት ተቀብሎ ነው ብድግ የሚለው። ምን አጠፋ ብለው ጥብቅና ይቆሙለት። አሁን ሳስበው ሰይጣን ያኔ አዳምና ሔዋንን ለማሳት እባብ ተመስሎ እንደመጣ እኔን ለማሳት ደግሞ የገዛ ብልቴን ተመስሎ የመጣ እየመሰለኝ ነው። ያው ቅርጻቸው ደግሞ ሁለቱም ተመሳሳይ ነው። ምን አለ እንደው አንድ ቀን ራሴን ነድፎ በገደለኝ። ተው እንደዚህ አይባልም። ያገኘውን ሴት ሁሉ ከሚናደፍ እኔኑ ነድፎ ቢደፋኝ አይሻልም? ተው እንደሱ ሳይሆን ባይሆን እኔ መፍታ በጅለታለሁ። እያወራን እያለ ድንገት በእጇ ዘንቢል የያዘች ትልቅ መቀመጫ ያላት ሴትዮ ደህና ዋላችሁ ብላ አለፈች። ስሜቴ እዛው ተቀሰቀሰ። አይ መቀመጫ ከዚች ጋር ነበር ማደር። ምን ከገዛ ሚስቴ ጋር? በላውን የሚያስፈሳውን ሳልሰራብህ ተነስና ግቤን ለቀውጣ ተነስ ብለው በቁጣ ከተቀመጡበት ብድግ አሉ። እኔም ቅሌቴን ተከናንቤ ከግቢያቸው ሾከክ ብዬ ወጣሁ።
አልጋ ላይ እንዴት ነሽ ስላት ሳነጥፍ ጎበዝ ነኝ የሚል መልስ ከምትሰጥ ልጅ ጋር ተዋወቅኩ። ልጅቷ የቸርች ልጅ ናት። ሁልጊዜ ከእጇ ባይብል አይጠፋም። በተገናኘን ቁጥር ስለኛ ከምናወራው በላይ ስለ ጳውሎስና ስለ ጴጥሮስ የምናወራው ይበልጣል። ልጅቷ ከዚህ በፊት እንደማውቃቸው ሴቶች አይደለችም። በቀላሉ ወደ አልጋ እንደማትሄድልኝ ገብቶኛል። የሆነ ቀን ካፌ ቁጭ ብለን ጌታ ይወድሃል አለችኝ። አንቺስ ግን ትወጂኛለሽ? አዎ። ለምንድን ነው ታዲያ አብረን እንደርስልሽ እምቢ የምትይው? ለምንድን ነው አብረን የምናድረው? ሁለታችንም የየራሳችን ቤት አለን አይደል እንዴ? ወይ ሰብለ እንዳልገባሽ አትሁኝ እስኪ። ቆይ ግን እኔ ግራ ይገባኝ። የበላነው ፍሬ ተመሳሳይ ነው አይደል? ለምንድን ነው የወንዶች ስሜት ከሴቶች ተለይቶ አናታችሁ ላይ ፊት ያለው? ምን እናንተም እኮ ከኛ ያልተናነሰ ስሜት ነው ያላችሁ። ነገር ግን ስሜታችሁ በመጣ ቁጥር እንግዳ እንደሚቀበል ሰው ኖር እያለ ብድግ የሚልና የሚያስፎግር የሰውነት ክፍል የላችሁ። ልዩነቱ እሱ ላይ ብቻ ነው። እኔ ግን በጣም ነው የታዘብኩ። ኢዮብ የሚል ስም ይዘህ እንዴት እስክንጋባ መታገስ ያቅታል? ከትዳር በፊት አብሮ ማደር አይደለም ከልክ ያለፈ መተቃቀፍ ራሱ ኃጢአት እንደሆነ አታውቅም? ጌታ ይገስጽህ ብላኝ ተነስታ ሄደች። በተገናኘን ቁጥር አብረን እንድናድር ጨቀጭቃታለሁ። የሆነ ቀን ድንገት እሺ አለችኝ። ግራ ገብቶኝ እሺ እወቀኝ ማለት አውቅሽ የለ እንዴ ነው ወይስ ድጋሚ እንተዋወቅ? ባይብል ላይ አዳም ሚስቱን አወቃት ጸነሰችም የሚል ቃል አላነበብክም? ኧረ አንብቤያለሁ። ስለዚህ እወቀኝ ፈቅጄልሃለሁ። እርግጠኛ ነሽ? አዎ። ሐሳቧን ሳትቀይር በፍጥነት ይዣት ተነሳውና እያካለብኩ ወደ ቤት ይዣት ሄድኩ። እኔ ከላይ ያለበስኩትን ሸሚዝ አውልቄ እሷ ደግሞ ሙሉ ልብሷን እንደለበሰች አልጋ ላይ ቁጭ ብለናል። አትጨናነቂ እሺ፣ ፈታ በይ። በያሁን ልብስሽን አውላልቂና አልጋ ላይ ውጪ። እሺ ቆይ አንዴ ሽንት ቤት ደርሼ ልምጣ። እሺ ይኸው ስትውጪ ፊት ለፊት ታገኘዋለሽ አልኳትና ወጣች። አልጋ ላይ ደገፍ ብዬ በኋላ ኪሴ ያዝኩትን ባለቡና ማዛ ኮንዶሜን አውጥቼ እያየው ከደቂቃዎች በኋላ ስለሚጠብቀኝ ጣፋጭ ተጋድሎ እያሰላሰልኩ ነው። ድንገት ቴክስት ገባልኝ። ስልኬን ከፍቼ አየሁት። ትዳር ቅዱስ ነው፣ አንሶላውም ንጹህ ነው። ጌታ ይወድሃል፣ ሄጃለሁ፣ ቻው ይላል።